ሰላም ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ አዋጭ የሆኑ በዘመናችን ትላልቅ ገንዘብ እያስገኙ ያሉ አራት ቢዝነሶች ይዘንላችሁ መጥተናል። እንዴት ትጀምሯቸዋላችሁ? በስንት ካፒታል ይጀምራሉ? እንዲሁም ደግሞ አዋጭነታቸው ምን ያክል ድረስ ነው የሚለውን ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያ አዋጭ ነው ብለን አስበን ለእናንተ ይዘንላችሁ የመጣ ነው ፔፐር ባግ ወይም ደግሞ ፌስታል ከመከልከል ጋር ተያይዞ የመጣውን የፔፐር ባግ ቢዝነስ ነው ይዘንላችሁ የመጣ ነው። ይህም መንግስት ካወጣው አዋጅ ጋር ተነስቶ በጣም አዋጭና አሁን ላይ በደንብ እየተሰራበት ያለ ቢዝነስ ሲሆን ይህን ቢዝነስ እንዴት ትጀምሩታላችሁ? ምን ያህል ኮስት ያስወጣችኋል? እንዲሁም ደግሞ ምን አይነት ነገራቶችን ገዝታችሁ መጀመር አለባችሁ የሚለውን ሙሉ ዲቴል ኢንፎርሜሽኖችን አሁን እነግራችኋለሁ። በመጀመሪያ የሚያስፈልጋችሁ ትምህርቱን መማር ሲሆን ይህንም ደግሞ ወይ ከፍላችሁ 4000 ብር ከፍላችሁ መማር ትችላላችሁ። አሊያም ደግሞ ዩቲዩብ ላይ ፍሪ ኮርሶችን ወስዳችሁ ወደ ስራ መግባት ትችላላችሁ። ብቁ ለመሆን ከ2 ቀን እስከ 3 ቀን የሚፈጅባችሁ ሲሆን በጣም ቀላል የሚባል ስራ ሲሆን የሚያስፈልጋችሁ ካንሱር መጨፍለቂያ፣ እንዲሁም ደግሞ ገመድ፣ እንዲሁም ፔፐር ባግ ያስፈልጋችሁ ወይም ፔፐር ባግ መስሪያ ወረቀቱ ያስፈልጋችኋል። ያንን ደግሞ የምታገኙት መርካቶ ማግኘት ትችላላችሁ። እንዲሁም ደግሞ የተለያዩ የገበያ ማዕከሎች ላይ ማግኘት ትችላላችሁ። ቢዝነሱን ለመጀመር በትንሹ ለመጀመር ከ10000 ብር እስከ 50000 ብር ይፈጅባችኋል። ለተለያዩ ቡቲክ ቤቶች፣ ሽቶ ቤቶች እንዲሁም ደግሞ የተለያዩ ቢዝነስ ያላቸውን ሰዎች በማናገር ደግሞ ስራችሁን መሸጥ ትችላላችሁ። አሁን ላይ አዋጭነቱ ጥርጥር የሌለው ሲሆን ይህን ቢዝነስ ፈጥናችሁ የምትጀምሩ ከሆነ አትራፊዎቹ መሃል መሆን ትችላላችሁ። ሁለተኛው ደግሞ በአዋጭነቱ ወደር የሌለውን የቦንዳ ቤት ልብስ ስራ ላስጀምራችሁ። እንደሚታወቀው የቦንዳ ልብሶች ከተለያዩ ቦታዎች የሚመጡ ሲሆን ሰከንድ አንድም ሊሆኑ ይችላሉ፣ ሰከንድ ሁለትም ሊሆኑ ይችላሉ። ታዲያ ይህ ቢዝነስ አዲስ አበባ ላይም እንዲሁም ደግሞ ክልል ከተሞች ላይ እየለመደ ያለ እንዲሁም ደግሞ እያንሰራራ ያለ ቢዝነስ ሲሆን ከግለሰብ እስከ ታዋቂ ሰዎች ይህንን የቦንዳ ልብስ እየተገበያዩ እየዘነጡበት ይገኛሉ። ታዲያ እናንተም ይህን የቦንዳ ልብስ ብትጀምሩ አትራፊዎች መሆን ትችላላችሁ። ታዲያ ከእናንተ የሚጠበቀውን ኢንዲቴል መረጃዎችን አሁን እነግራችኋለሁ። አንደኛው ነገር የቦንዳ ልብሶችን ኬት ማምጣት እንችላለን፣ እንዲሁም ደግሞ እንዴት ነው ገበያ ላይ ይዘን ወተን መሸጥ ምንችለው የሚለውን ነገር አሁን አንድ በአንድ እነግራችኋለሁ። የቦንዳ ልብሶች ከተለያዩ ቦታ መምጣት ይችላሉ። አንደኛው ከሞያሌ ሊመጣ ይችላል። እንደ ኢትዮጵያ ስናወራ አንደኛው ከሞያሌ ማምጣት ትችላላችሁ፣ ከድሬዳዋ እንዲሁም ደግሞ አንዳንዴም ደግሞ ከአዳማ ማምጣት ትችላላችሁ። እንዲሁም እዛ ሲሄድ ልብሶቼ ሊያዙ ይችላሉ እና የተለያዩ ነገራቶች የሚያስፈሯችሁ ከሆነ ደግሞ ጫረታዎች አሉ። የተለያዩ የቦንዳ ጫረታዎች አሉ። ለምሳሌ አስኮ ጫረታ የሚባል የቦንዳ ልብሶች የሚከፋፈሉበት ቦታ አለ። እነዛ ቦታዎችን በመጎብኘት ለእናንተ እነሱን በተመጣጣኝ ዋጋ በመግዛት አጥባችሁ ተኩሳችሁ እንዲሁም ለልብስ ቤቶች ማስረከብ ትችላላችሁ። አሊያ ደግሞ ሱቅ ከፍታችሁ እነዛን የቦንዳ ልብሶችን መስራት ትችላላችሁ ማለት ነው። ወደ ሁለተኛው ስናልፍ ደግሞ ገንዘባቸው በጣም የወረደ ስለሆነ ማለትም እናንተ የምትረከቡት በጣም በወረደ ገንዘብ ስለሆነ ለሻጮች ወይም ደግሞ ለተረካቢ ስታስረክቡ ጥሩ ገንዘቦችን ማግኘት ትችላላችሁ። ምክንያቱም እንደ ኢትዮጵያዊ ሰው ርካሽ ነገር የሚፈልግ እንደ ኢትዮጵያ ሕዝብ ርካሽ ነገር የሚፈልግ የለምና የቦንዳ ልብስ አሁን ላይ አዋጭነቱ ጥርጥር የለውም። ሶስተኛው ነገር ደግሞ ሱቅ ከመክፈታችሁ ወይም ደግሞ የቦንዳ ልብስ ከመጀመራችሁ በፊት ማድረግ ያለባችሁ 3 ነገራቶችን ልንገራችሁ። አንደኛው ሱቅ መክፈት ከፈለጋችሁ ቦታው አይን የሆነ ቦታ ለምሳሌ 22 መገናኛ እንዲሁም ደግሞ ሳር ቤት ያሉ ሰዎች የሚበዙባቸው ወይም ደግሞ ሰዎች የሚያዘወትሩባቸው ቦታዎች ላይ በከፍቱ የቦንዳ ልብሳችሁን እጥፍ ድርብ ማድረግ ትችላላችሁ። ሁለተኛው ደግሞ ሱቅ የመክፈት አቅም ከሌላችሁ ሶሻል ሚዲያዎችን መጠቀም ይኖርባችኋል። ሶሻል ሚዲያ ማለት ቲክቶክ፣ ፌስቡክ እንዲሁም ደግሞ ኢንስታግራሞችን በመጠቀም ልብሳችሁን ፕሮሞት በማድረግ መሸጥ ትችላላችሁ። ያው ሁለተኛ አድርገን ያዝንላችሁ ቢዝነሱን ለመጀመር ከ50000 እስከ 500000 ብር ይፈጅብናል። ምክንያቱም ከ50000 ስንጀምር ቀለል ባለ ቡቲክ ቤቶችን ከፍተን መስራት እንችላለን። እስከ 500000 ደግሞ ተለቅ ያሉ የቦንዳ ቤቶችን በመክፈት ሰዎችን መሳብ እንችላለን። አጠቃላይ የሚፈጅብን ብር ከ50000 እስከ 500000 ብር የሚደርስ ሲሆን ይህም በ2018 እንዲሁም በ2019 አዋጭ ቢዝነስ ተብለው ኢትዮጵያ ላይ ከተቀመጡት ሁለተኛው ስቴፕ ነው ማለት ነው። በሶስተኛ ደረጃ የያዝንላችሁ ቢዝነስ ደግሞ የወንድና የሴት ጸጉር ቤት መስራት ነው። የጸጉር ሙያ ባለፉት አመታት ላይ በጣም የወረደ ስራ የነበረ ሲሆን አሁን ከዚህኛው ከ2016 ዓመተ ምህረት ጀምሮ ወደዚህ ያሉት የጸጉር ሙያዎች በጣም ተፈላጊ እንዲሁም ደግሞ በጣም ብዙ ብር የሚንቀሳቀስባቸው ሂውጅ ቢዝነስ እንደሆኑ ይታወቃል።
በአማካኝ በወር የተጣራ ትርፍ ከ100,000 እስከ ግማሽ ሚሊዮን ብር የሚሰሩ ሲሆን ታዲያ ይህን ቢዝነስ ለመጀመር ምን ያስፈልጋሉ የሚሉትን በዲቴል አሁን እናያቸዋለን። ያው ቦታው ራሳችሁ እንደፈለጋችሁትና አቅሙ እንዳላችሁ ቦታውን መምረጥ አለባችሁ። ካፒታላችሁ 50 እና እስከ 100,000 ብር ከሆነ መንደሮችን ታርጌት ብታደርጉ ለእናንተ ሞር ትርፋማ ያደርጋችኋል። እንዲሁም ካፒታላችሁ ከግማሽ ሚሊዮን ብር እስከ 2 ሚሊዮን ብር ከሆነ ደግሞ መሀል ከተሞችን ለምሳሌ መገናኛ፣ ቦሌ እንዲሁም ደግሞ 22 ገርጂ ያሉ ሰፈሮችን ታርጌት ብታደርጉ ሂውጅ የሆነ ከስተመሮችን እንዲሁም ደግሞ ታዋቂነትንና ዝናን ለጸጉር ቤታችሁ ማትረፍ ትችላላችሁ። ታዲያ እነዚህ ቢዝነሶችን ቀድማችሁ ብትጀምሩ ትርፋማና ታዋቂ የቢዝነስ ሰው ትሆናላችሁ ብዬ አስባለሁ። በተደጋጋሚ እንደዚህ አይነት የቢዝነስ ሀሳቦችን በዚህ ቻናል ስለምናነሳ ሰብስክራይብ እያደረጋችሁ ፋሚሊ መሆናችሁን እንዳትረሱ። በከበረ መስተንግዶና በላቀ ወዳጅነት በክብራን ደንበኞቹ የተወደደው ወሎ ስቲል ኤንድ ሩፊንግ ታላቅ ምስራች ይዞልዎት መጥቷል። ወሎ ስቲል ኤንድ ሩፊንግ የመኖሪያና የንግድ ቤቶችን ግንባታ ላይ ከሆኑ እኛ ከጎኑ አለን። ለምን አይሉም? በውበት ላይ ውበት የሚጨምሩ የጣራ ክዳን ቆርቆሮ ፈልገው በቀጠሮ ምክንያት የግንባታ መስተጓጎል ካስጨነቀው ወሎ ስቲል መፍትሄ ይዞ መጥቷል። ወሎ ስቲል የግንባታ ዕቃዎች አምራችና አቅራቢ፣ የአዳማ ታይልስ አሸዋ ለበስ ዴክራ ቆርቆሮች፣ ለኮሪደር ልማት የሚውሉ ኤጋ ሼቶች፣ ጋልቫናይዝድ ቆርቆሮች ያለምንም ወረፋ ከወሎ ስቲል ያገኛሉ። ከዘመን ዘመን የሚሻገሩ ዓለም አቀፍ የጥራት ደረጃቸውን የጠበቁ ምርቶችን በፈለጉት የሳይዝና ከለር አማራጭ ያለምንም ወረፋ ለመጋዘንና ለኮሪደር ልማት የሚውሉ ኤጋሺቲ ቆርቆሮች፣ የአዳማ ታይልስ አሸዋ ለበስ ዴክራ ቆርቆሮ፣ ኖርማል የጣራ ክዳንና ለአጥር የሚሆኑ ቆርቆሮች በ28፣ 30፣ 32፣ 35 ጌጅ በሁሉም አይነት የጌጅና የቀለም አማራጮች በተመጣጣኝ ዋጋ አቅርቦልዎታል። በብዛት ለሚገዙ ነፃ የትራንስፖርት አገልግሎት እንሰጣለን። ለበለጠ መረጃ በ0925 96 0640 ወይም በ0914 41 41 73 ይደውሉ። አድራሻ ቁጥር 1 አዲስ አበባ ሀብተ ጊዮርጊስ ድልድይ የድሮ ሜታ ግቢ ውስጥ፣ ቁጥር 2 ወሎ ከሚሴ ከተማ ያገኙናል። ወሎ ስቲል ኤንድ ሩፊንግ ለግንባታው ዘላቂ መፍትሄ።